ቅዱሴ ለእግዚአብሔር ወታሴ መንፈሴ በአምላኬ ወመድኃኔ የስመሬ ሕማማ ለመቶ ነው ይእዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳህሉኒ ለትውልድ ትውልድ ለእለ ይፈርህዎ ወገብረ ኃይለ በመዝራይቱ ወዘረሆሙ ለእለ አቤ ወሊና ልቦሙ ወነሰቶሙ ለኃያላን መናብርቲሆሙ አይበዮሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈነው ምራቆሙ ለውላን ወተወክፎ ለእስራኤል ኩለኢሁ ተዘከረ ሳህሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቀድስነ ፍትህነ ዋንጽህነ እግዝእትነ ማይሰሪው ለሰይጣን እሙለ መድኅን ወለተ ብርሃን በከመ ባረኪዮ ለቅዱስ ኤፍሬም ሶርያዊ በበረከተ አብ ወወልድ ወመንፈስ ቅዱስ ደስ ያለው ውዳሴ ለእግዚእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ ለተቀዳሚ ሰንበት ቀዳሚ ሰንበት አረፍ አረፍ በሉ መልሱት እስኪ። ውዳሴ ለእግዚእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ሰንበተ አይሁድ አለ ሰንበተ ክርስቲያን አለችና ከዚያ ሲለይ ነው። ይህስ እንደምንድን ነው ቢሉ አንድም ዛሬ ሙሉ ቅሉ እየቀደመቻት ትውላለችና፣ ይህስ እንደምንድን ነው ቢሉ እነሱ ቃርብ በሰርክ ቀና ብለው አይተው ፀሐይ ቆልቆል ዘቅዘቅ ማለቱን አይተው ደጃፍ አይመልሱም፣ ልብስ አይለብሱም፣ ስልስ አይሰልሱም። እኛ ግን ሰንበተ ክርስቲያንን የምናከብረው የታመመ ጠይቀን የሞተ ቀብረን ቅዳሴ አስቀድሰን የተራበ አብልተን የተጠማ አጠጥተን ነውና ከዚያ ሲለይ ቀዳሚት ሰንበት አለ። ዛሬውንም ቅሉ እየቀደመቻት ትውላለችና ቀዳሚት ሰንበት አለ። ሰንበተ አይሁዳ የሚል አብነት ይገኛል። ዛሬ በአከባበር ዛሬውንም ቅሉ እነሱ አከባበራቸው ስልስ ሳይሰልሱ ደጅ ሳይመልሱ ትጥቅ ሳይታጠቁ ያከብሯታል። ጨራሮ ሳይለቅሙ ያከብሯታልና ሰንበተ አይሁድ አለ። በዚህም ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል፣ የብርሃን ምንጣፍ ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ መጻይኩ ሀገቤከ ከመ ትወድሰኒ የውም በዛቲ ዕለት ትለዋለች። እሱም ተቀምጦ የነበር ታጥቆ ተነስቶ ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባርክኒ እግዝእትየ መዝገበ በረከት ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ በያዘችው መስቀለ ብርሃን ተባርከዋለች። እሱም ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰንበተ ክርስቲያን ውዳሴ ዘቀዳሚት ውዳሴ በቀዳሚት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ቢል አንድ ነው። እሱ ነገሩን ንጽሕት ወብሬት ብሎ ያመጣዋል። በዚህ ዕለት እመቤታችን ጽድልት ብሬቱና ታይታው ነበርና ባየው እየመሰለ ያመሰግናታል። አሁን በእመቤታችን መለዋወጥ ኖሮባት አይደለም። እርሱ እየቀደመ እየበቃ ሲሄድ እመቤታችንም የበለጠ ትገለጽለት ነበርና ለዚያ ነው። እስከዚህ አርዕስት ነው። ንጽሕት ነሽ ብርዕት ነሽ በውስጥ በአፋ በነፍስ በስጋ በውስጥ በአፋ በነፍስ በስጋ ጽድልት ብርዕት ነሽ። እንተሃቀፍኪዮ ሲል ነው። ጌታን በመሃል እጅሽ ታቅፈሽ ያሽው እመቤታችን ጽድልት ብርዕት ንጽሕት ቅድስት ነሽ። በመሃል እጅ እንተሃቀፍኪዮ አለ።
በእናቶች ልማድ ነው። እናቶች ሕፃናት ሲወለዱ አናት እንዳይወርዳቸው በእጃቸው ተደግፈው ይይዟቸዋል፣ ያበጃጇቸዋል። ጌታችን መድኃኔዓለም ኢየሱስ ክርስቶስም ግዕዘ ሕፃናት ሲወለድ ግዕዘ ሕፃናትን አላፋለሰምና እናቱ በመሃል እጇ ይዘዋል። ዓለምን በመሃል እጁ የያዘ ጌታን በመሃል እጇ ታቅፋ ይዘዋለችና ንጽሕት እንዲህ አለ። ምስሌኪ ሲል ነው። ፍጥረት ሁሉ ከአንቺ ጋራ እንዳንቺ ደስ ይላቸዋል። እየጮሁ እንዲህ እያሉ አንድም ተፈሲ ኦም ሊተጸጋ ተፈሲ እስመ ረከብኪ ሞገሰ ተፈሲ እግዚአብሔር ምስሌኪ እያሉ ፍጥረት ሁሉ ከአንቺ ጋራ እንዳንቺ ደስ ይላቸዋል። ሰአሊ ለነ ቅድስት የቅዱስ ኤፍሬም ነው ያሉ እንደሆነ ሰአሊ ለነ ቅድስት እያሉ የቅዱስ ኤፍሬም አይደለም ያሉ እንደሆነ ተፈስሒ ኦም ሊተጸጋ ተፈስሒ እግዚአብሔር ምስሌኪ ተፈስሒ እግዚአብሔር ምስሌኪ ተፈስሒ ኦም ሊተጸጋ ተፈስሒ እስመ ረከብኪ ሞገሰ ተፈስሒ እግዚአብሔር ምስሌኪ እያሉ ፍጥረት ሁሉ ከአንቺ ጋራ እንዳንቺ ደስ ይላቸዋል። ጌታን በመሃል እጅሽ ታቅፈሽ ከያሽው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለበውን ጥበቡን በልቦናችን ሳይብን አሳድሪብን። ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ባለሟልነትን አግኝተሻልና ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። እግዚአብሔር ከስጋይ ስጋ ከነፍስሽ ነፍስ ነስቶ ከአንቺ አንድ አካል አንድ ባህሪ ቢሆን ባለሟልነት ግን አግኝተሻልና ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ግርምት ድንግል እመቤታችን ክብርሽን እጹብ እጹብ እያልን እናደንቃለን። ግርምት ድንግል አላት እመቤታችንን። የእመቤታችን ግርምትናቷ በምናምነው በእኛ በምናመሰግናት ሰአሊ ለነ ቅድስት በምናላት በእኛ አይደለም፣ በአይሁድ በመናፍቃን በአሕዛብ በሰይጣን ዘንድ ነው እንጂ ስንኳን እሷ በእሷ ያመኑ ምእመናንም ግሩማን ናቸው። እንደ ዮስቴና የምትባል መልካቀናን ከደም ግባት አስተባብራ የያዘች ደግ ሴት ነበረች። በጎረቤቷ ቆጵሮስ የሚባል ውርዙ ባለጸጋ ነበረ። በገንዘቡ እየተመካ አንቺን እኔ ካላደረኩ እያለ ይመጻደቅ ነበር። እሷ ደግሞ በእምነት ስለማይመስላት በክብርም ስለማይመጥናት አይሆንም እያለች እምቢ አለችው። ለሱ ደግሞ ቆጵርያኖስ የሚባል ጠንቋይ ወዳጅ ነበረ። ወደሱ ሂዶ እንዲህ አይነት ሴት እምቢ ብላኛለችና እሷን ለኔ የማታደርግልኝ ከሆነ እኔ እናንተ ከእንግዲህ ወዳጅነት የለንም አለው። እሱም የሚጠነቋቁለውን የሚበጣጥሰውን እየሞከረ እምቢ ቢለው የማይሆንለት ሆነ። ከዚያ በኋላ ሰይጣንን በምትሃቱ ጠርቶ እምቢ አለኝ፣ እናንተም ደግሞ ይሄን ነገር የማታደርጉልኝ ከሆነ እኔ ከእንግዲህ ወዲያ እናንተን አላምናችሁም አላቸው። እሱም ሰይጣንም ሄደው ቢሞክሩ እሷ የእመቤታችንን ስም ትጠራ ነበርና ሰውነቷን እኔ አቅም የለኝም እመቤቴ ሰውነቴን አደራ ጠብቂልኝ ብላ አደራ ሰጣት ነበርና እመቤታችን እየጠበቀቻት ሰይጣን ወዶ ቢሞክር የማይሆንለት ሆነ። በምትሃት እሷ የለበሰችውን ልብስ ለብሶ እሷን መስሎ መጣሁልህ አለው። እሱም ደስ ብሎት እውነት አንቺ እመቤቴ ዮስቴና ነሽ ብሎ ስሟን ሲጠራ ስሟን ሲጠራበት ያ ሰይጣን በምታቱ እንደ ጢስ ተብኖ እንደ ትቢያ በኖ ጠፋ። ከዚያ በኋላ ያ ጠንቋይ ለካ ይሄ ስራችን እንደው ከንቱ ነው ብሎ ጥንቆላውን ትቶ ንስሐ ገብቶ በእመቤታችን አማላጅነት የሚተማመን ሆኗልና ግርምት ድንግል አለ። ከገብርኤል ጋራ እንደ ገብርኤል መልአክ ምስጋናን እናቀርብልሻለን።
የባህሪያችን መመኪያ መድኃኒታችን ኢየሱስ ክርስቶስ ከስጋይ ስጋ ከነፍስሽ ነፍስ ነስቶ ከኛ አንድ አካል አንድ ባህሪ ሆነ። አንድም እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ ይላል። የማኅፀንሽ ፍሬ ኢየሱስ ክርስቶስ የማኅፀንሽ ፍሬ ኢየሱስ ክርስቶስ ከስጋችን ስጋ ከነፍሳችን ነስቶ ከኛ አንድ አካል አንድ ባህሪ ሆነ። ወደ ባሕርይ አባቱ ወደ አብ አስታረቀን። ወደ ባሕርይ አባቱ ወደ አብ ካስታረቀን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቦናችን ሳይብን አሳድሪብን። እንደ ሰርግ ቤት ንጹሕ ሆነሽ ብትገኝ አንድም ከመቤተ ከብካብ ንጹሕ ይላል። እንደ ሰርግ ቤት ንጹሕ ሆነሽ ብትገኝ ይችን የሰርግ ቤት ይጠርጓታል፣ ያነጥፏታል፣ ሱሳን ወርድ ይስሉባታል። እመቤታችን የሱሳን ወርድ ይስሉባታል፣ ይጎዘጉዟታል። እዚያውም በዚች በሰርግ ቤት መብል መጠጥ ይገኝባታል፣ ዘፈን ጨዋታ ይደረግባታል። አዝማደ መራዊና አዝማደ መራት ይገናኙባታል። መራትና መራዊ አንድ ይሆኑባታል። ያችን የሰርግ ቤት እንዲጠርጓት እመቤታችንም ቀድሞ ንጽሐ ጠባይ ሳያድፍባት ተገኝታለችና እንዲጎዘጉዟት ዕለት ዕለት ጸጋ ከሥላሴ ዕለት ዕለት ጸጋ ክብር ታገኛለችና ሱሳን ወርድ እንዲስሉባት በእመቤታችንም ጸጋ ክብር ዕለት ዕለት ሲሰጣት ይኖራልና ያ በዛች በሰርግ ቤት መርአዊና መርአት እንዲዋሃዱባት በእመቤታችንም ትስብእት ከመለኮት መለኮት ከትስብእት ቃል ከሥጋ ሥጋ ከቃል ጋር አንድ ሆነው ተዋህደውባታልና በዛች በሰርግ ቤት አዝማደ መራዊና አዝማደ መራት የሙሽሮች ወገኖችና የሙሽሪት ቤተሰቦችና የሙሽራው ቤተሰቦች አንድ እንደሚሆኑባት በእመቤታችንም አዝማደ መራዊ መላእክት አዝማደ መርአት ደቂቀ አዳም አዝማደ መራዊ መላእክት አንድ ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው አመስግነዋታልና እንዲህ አለ። ያቺ የሰርግ ቤት መብል መጠጥ እንደሚደረግባት በእመቤታችንም ሥጋ ወደሙ ተገኝቶ መብልአ ሕይወት መብልአ መድኃኒት የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶባታልና ያቺ የሰርግ ቤት ዘፈን ጨዋታ እንደሚደረግባት መላእክት ሰውና ደቂቀ አዳም አንድ ሆነው እግዚአብሔርን አመስግነውባታልና ከቤተ ከብካብ ንጹሕ አለ። መንፈስ ቅዱስ ቢያድርብሽ ኃይለ ልዑል ወልድ ከሦስቱ ግብራት ቢከለክልሽ ከዘር ከሩካቤ ከሰስሎተ ድንግልና ውእቱ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና ለስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲል አንድም መንፈስ ቅዱስ አደረብሽ ኃይለ ልዑል ወልድም ከሦስቱ ግብራት ከለከለሽ። እመቤታችን በእውነት የአብ አካላዊ ቃል ኢየሱስ ክርስቶስን ወለድሽልን። ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃል የሚሆን መድኃኔዓለምን ወለድሽልን። እሱም ተወልዶ ከኃጢአታችን አዳነን። አንድም ከኃጢአትስ አልዳንም፣ ምነው አዳም ኃጢአት ሰርቶ የለም ቢሉ በኃጢአታችን ከመጣብን ፍዳ አዳነን። በኃጢአታችን ፍዳ ሰው ሆኖ ካዳነን ልጅሽ ንጽሕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቦናችን ሳይብን አሳድሪብን። ከዳዊት ስር የተገኘሽ ባሕርይ አንቺ ነሽ። አንድም ከዳዊት ስር የተገኘሽ ዘመድ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ አብርሃም፣ ይስሐቅ፣ ያዕቆብ፣ ወደ ታች ቢያዩ እሴይ መገናኛው ግንዱ ዳዊት ነውና መድኃኒታችን ኢየሱስ ክርስቶስን በሥጋ ወለድሽልን።
ዋህድ ቃል ዘመአብ ቅርበ ዓለም ዋህድ ቃል ዘመአብ ቅርበ ዓለም ከአብ እንበለ መንጸፈ አንስት እንበለ አገብሮ የተወለደ መድኃኒታችን ኢየሱስ ክርስቶስን ድኅረ ዓለም ከመቤታችን ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ዘእምቅድመ ዓለም እንድው ቅድመ ዓለም የነበረ ሀበ አርሶ ራሱን ህቡ ቢያሰኝ አንድም ራሱን ህቡ አሰኝቶ ሀየሰ ወረሰ ከብረ ነተለዓለ ነግሰ መባልን ገንዘብ አደረገ። ወነሳ እምኔኪ አርአያ ገብር ከአንቺም አርአያ ገብርን ነሳ አለ ሰው ሆነ። ወዳኪ ለነ በሥጋ መድኃኒተ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስን ወለድሽልን። አንድም ወዳኪ ለነ በሥጋ መድኃኒተ ኢየሱስ ክርስቶስ ካንቺ ሀየረሰ ወረሰ ነግሰ መባልን ገንዘብ ያደረገ መድኃኒታችን ኢየሱስ ክርስቶስን ወለድሽልን። ዋህድ ቃል ዘእምአብ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አሪና ያለው ዘእምቅድመ ዓለም እንድው ቅድመ ዓለም የነበረ ሀበ አርእሶ ራሱን ህቡ ቢያሰኝ አንድም ራሱን በስጋ ቢሰውር አለ። ቀድሞ ዲያብሎስ አዳምን በስጋ ከይሲ ተሰውሮ አዳምን ድል ነስቶት ነበረ። ኋላም ጌታ መለኮቱን ገልጾ ቢመጣ ዲያብሎስ አይቀርብ ነበርና በስጋ ብእሲ ተሰውሮ ዲያብሎስን ድል ነስቶታል። ወበከመ ተሃባ ሰይጣን በጉሉቱ ውስተ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮ ቃል እግዚአብሔር በዘመድነ እንዲል ወነሳ እምኔኪ አርአያ ገብር ከአንቺም አርአያ ገብርን ነሳ አለ ሰው ሆነ። ሰአሊ ለነ ቅድስት ሀየሰ ወረሰ ከብረ ተለዓለ ነግሰ መባልን ገንዘብ ካደረገ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን በልቦናችን ሳይብን አሳድሬብን። ወኪ ዳግሚተ ሰማይ ዲበ ምድር በመባል ላይ ሁለተኛ ሰማይን ሆንሽ። አንድም እመቤታችን ምድር ከመባል ላይ ሁለተኛ ሰማይን ተባልሽ። እመቤታችን ሁለተኛነቷ ለጽርሐ አርያም ነው። ጌታ በአድማስ በኩል ሰማይን እንደ መሶብ ምድርን እንደ ወጭት እንደ ወስከንቢያም ይላሉ። አንድ አድርጎ አያይዞ ፈጥሮታል። ዋስተጣበቅው ወዲበ እብነኮ ኩንዲል ወላዲተ አምላክ ዘመለሉስ አደፍ ጉድፍ ሳይኖርብሽ ጌታን የወለድሽ እመቤታችን ጌታን የወለድሽ እመቤታችን ሁለተኛ ሰማይን ተባልሽ። ሰማይ ያለውን አሁን አመጣው። ፀሐየ ጽድቅ አማናዊው ፀሐየ ጽድቅ ኢየሱስ ጠፈር ደፈር የማይጋርደው ጨለማ የማይፈራረቀው አማናዊው ፀሐየ ጽድቅ ኢየሱስ ክርስቶስ ከአንቺ ተወልዷልና ዳግሚት ሰማይ አላት። ወወለድክዮ በከመ ትንቢተ ነቢያት ዘእንበለዘር ወኢሙስና ጥፋት የሌለበት ወይም ወለድክዮ ዘእንበለ ሙስና ድንግልናሽ ሳይለወጥ አደፍ ጉድፍ ሳይኖርብሽ ጌታችን መድኃኔ ዓለም ኢየሱስ ክርስቶስን ወለድሽው። ሰአሊ ለነ ቅድስት አደፍ ጉድፍ ሳይኖርብሽ ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቦናችን ሳይብን አሳድሪብን። አንቲ ውእቱ ደብተራ ተሰማይኪ ቅድስተ ቅዱሳን ከተለዩ የተለየች የኪዳን ጽላት ያለ በውስጧ የኪዳን ጽላት ያለባት ደብተራ ድንኳን አንቺ ነሽ። ወውስቴታ ታቦት በወርቅ ልውጥ እንኩሌ ወውስቴታ ጽላተ ኪዳን በውስጧም በአጻብዓ እግዚአብሔር የተጻፉ ሁለቱ ጽላት ያሉባት ታቦት ያለባት ደብተራ ድንኳን አንቺ ነሽ። ለጾመ ወርቅ እንተመና ህቡ በውስጧም ህቡመና ያለባት አንድም በውስጧ ህቡመና የያዘች መሶበ ወርቅ ያለችባት በአጻብዓ እግዚአብሔር የተጻፉ 10 ቃላት የተጻፉባቸው ሁለቱ ጽላት ያለባት ደብተራ ድንኳን አንቺ ነሽ። ይህስ እንደምንድነው ቢሉ ጌታ ሙሴን
በመካከላችሁ አድሬ እኖር ዘንድ መቅደስ ስሩልኝ፣ ደብተራ ኦሪትን ስራልኝ አለው። ሙሴም ከእግዚአብሔር ያገኘውን ቃል ሰምቶ 3 ክፍል አድርጎ ሰርቷታል። ቅድስተ ቅዱሳን፣ ቅድስት፣ መቅደስ አድርጎ ሰርቷታል። ይቺ ቅድስተ ቅዱሳን በውስጧ በአጻብዓ እግዚአብሔር የተጻፉ 10 ጽላት ያሉባቸው 2 ጽላት የሚኖሩባት ታቦት፣ መሶበ ህቡ መና የተባለ መና ህቡ የተባለ የሚኖርባት መሶበ ወርቅ፣ ማዕጠንተ ተቋም ወርቅ በቀዳማይ ሰዓተ ሌሊት አብርተው በቀዳማይ ሰዓተ መዓልት የሚያጠፋት ተቋም ወርቅ ማዕጠንተ ወርቅ ያለችባት፣ ማዕጠንተ ወርቅ በትረ አሮን ያለችባት የሚኖሩባት ነው። በዚህችም ሊቀ ካህናቱ በዓመት 1 ጊዜ ገብቶ የሕዝቡን ኃጢአት ይዞ ገብቶ ቃል ድምፅ ሰምቶ ይወጣል። ይቺ ቅድስተ ቅዱሳኗ ነው። ቅድስት የተባለችው ካህናቱ መስዋዕት የሚያቀርቡበት ከእግዚአብሔር ጋር የምነጋገሩበት ጸሎት የሚጸልዩባት ናት። ሶስተኛው ቅድስት የተባለው መቅደስ የተባለው ካህናት ተረፈ መስዋዕቱን የሚያዘጋጁበት እጃቸውን እግራቸውን የሚናጹበት መስዋዕት ለማቅረብ ከእግዚአብሔር ጋር የሚገናኙበት ነው። ያ አሁን ተቀይሮ ቅድስት መቅደስ ቅድስት ቅኔ ማህሌት ተብሏል። ዘውእቱ ወልደ እግዚአብሔር መጽሐወ ማርያም ድንግል ሊቅ ከሆነ ደግ መጽሐፍ ከሆነ ሳይተረጉም አይሄድምና ይሄውም በአጻብዓ እግዚአብሔር የተጻፉ 10 ቃላት ያለበት ጽላት ያለበት የወልደ እግዚአብሔር ምሳሌ ነውና ዘውእቱ ወልደ እግዚአብሔር ይኸውም ወልደ እግዚአብሔር ነው አለ። ቅድስት የነፍሷ ቅዱሳት የሕዋሳቷ ደብተራ ድንኳን የእመቤታችን ምሳሌ ነው። አንድም ቅድስት መቅደስ የእመቤታችን ጌታ 9 ወር ከ5 ቀን አድሮባታልና ለዘላለም አድሮባት ይኖራልና ቅዱሳት የከኛ የነሳው ስጋ አይንም አንድም የ10 ሕዋሳት የ5 ሕዋሳት አፋና የ5 ሕዋሳት ውስጥ ምሳሌ ደብተራ አይለወጥም የእመቤታችን ምሳሌ ነው። አደፍ ግዱስ ሳይኖርበት ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። የክብረ ባለቤት መድኃኔ ዓለም ኢየሱስ ክርስቶስን ወለደችው። ተወልዶም አዳነን። የነባቢ በግ እናቱ እመቤታችን ተትፌሳ ደስ ይላታል። እመበግ ነባቢ አለ። ኢነባብያን አባግ አሉና ከዚያ ሲለይ እመበግ ነባቢ አለ። በገነት ጌታና አዳም ተነጋግረውባታል እንጂ እመቤታችንና ጌታ አልተነጋገሩባትምና እመበግ ነባቢ አለ። አንድም የኢነባብያን አባግ አሉና አለ። ይሄንንም 7ቱን የፍቅር ቃላት በመስቀል ላይ የተናገረ የአማናዊ በግ የክርስቶስ እናቱ አንቺ ነሽ ሲላት ነው። 7ቱ የፍቅር ቃላትስ ምን ናቸው ቢሉ በመስቀል ላይ የተናገራቸው አምላኬ አምላኬ ነጽረኒ ወለምን ታደገኒ ኤሎሄ ኤሎሄ ላማ ሰበቅታኒ አባ ስረ ኢሎሙ ስመበዘ ያምሩ ይገብሩ ከመዮም ትሄሉ ምስሌ የውስተ ገነት ነያ እምከ ወነዋ ወልኪ አባ አማሐጽ ነፍሴ ውስተ እዴከ ጸማይኩ ወይቤ ተፈጸመ ኩሉ። እነዚህ 7ቱ የፍቅር ቃላት በመስቀል ላይ የተናገራቸው ቃላት ይባላሉ። ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃል ኢየሱስ ክርስቶስ ተወልዶ በኃጢአት ከመጣብን ፍዳ አዳነን። በኃጢአት ከመጣብን ፍዳ ካዳነን ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። አይምሮውን ለቦውን ጥበቡን በልቦናችን ሳይብን አሳድሬብን። እመካለ ለባለ በቀና ነበር ልማደ መጽሐፍ ነው። የክርስቶስ እናቱን ተባልሽ እሱንም ከወለድሽ በኋላ ማኅተመ ድንግልናሽ ሳይለወጥ ኑረሻልና
በመንክር ምስጢር ወለድዮ ለአማኑኤል ድንቅ በሆነ ምስጢረ ተዋሕዶ አማኑኤልን ወለድሽው። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። አማኑኤል ወዚህ ስም እይደሉ ወይደሉ ይፍልጡ እንዲል አንድም ድንቅ በሆነ ምስጢረ ተዋሕዶ አማኑኤል ከስጋይ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። እሱም ያለ ጥፋት ጠበቀሽ አለ። ለዘላለም በህቱም ድንግልና ተጸንሶ በህቱም ድንግልና ተወልዶ ለዘላለም ድንግል ስትባይ ትኖሪ ዘንድ ያጸናሽ ድንቅ በሆነ ምስጢረ ተዋሕዶ ካንቺ ከተወለደው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቦናችን ሳይብን አሳድሪብን። ከዚህ ከምድር እስከ ሰማይ ደርሳ በላዋ ላይ ዙፋን ተዘርግቶባት በዚያ ላይ ንጉሥ ተቀምጦባት የሰማይ መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት መሰላል አንቺ ነሽ። ምን ነው ይሄንንማ በማክሰኞ ውዳሴ ማርያም ተናግሮት አልነበረምን? ስለምን ደገመው ቢሉ ራእዩን ያየው ቅዳሜ የተፈጸመለት ማክሰኞ ነውና ከዚህም አነሳው። አንድም እግዚአብሔር ላይ ሊሆነ ማለት ደግሞታል። እስመ ጾርኪ በከርስኪ ቱም ዘይታወቅም ኩለሄ እስመ ጾርኪ በከርስኪ ህቱም ዘይታወቅም ኩለሄ በዚህ ጊዜ ነበረ፣ በዚህ ጊዜ ተገኘ፣ በዚህ ጊዜ ያልፋል ተብሎ የማይታወቅ የማይመረመር ጌታችን መድኃኒታችን ኢየሱስ ክርስቶስን ወለድሽው። ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አስታራቂን አማላጅን ሆንሽልን። እኛን ለማዳን ሰው ከሆነ ወደሆነ ልጅሽ እኛን ለማዳን ሰው ከሆነው ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቦናችን ሳይብን አሳድሬብን። ጽርሐ ሴም ጽርሐ ሚክያስ እመቤታችን አንቺ እንደሷ ነሽ እንደሷ ነሻ። አንድም ናሁ እግዚእ ወጻምነኪ ኦ ቡርክት ጽርንጽት ጽርሐ ሴም ጽርሐ ሚክያስ እመቤታችን እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ ተወለደ። ያድህን በበሳህሉ ዘፈጠረ በበሳህሉ ብሎ ይገጥማል። ያድህን በበሳህሉ ዘፈጠረ በበሳህሉ ያድህን ኩሎ ዓለም ዘፈጠረ በበሳህሉ ያድህን በበሳህሉ ዘፈጠረ በበሳህሉ ኩሎ ዓለም በበሳህሉ ብሎ ይገጥማል። ይህን ዓለም ያድነው ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ ሰው ሆነ። ያድህን በበሳህሉ አለ በይቅርታው በቸርነቱ ብዛት ሰው ሆኖ አድኖናልና። ዘፈጠረ በበሳህሉ አለ እምኀበ አልቦ ሀበቦ ካለመታየት ወደ መታየት አምጥቶ ይህን ዓለም ፈጥሮታልና። ዘፈጠረ በበሳህሉ አለ። ስለዚህም በአንድነት እንዲህ እያልን እናመስግነው። እርሱ ቸር ሰው ወዳጅ ነውና ቸር ሰው ወዳጅ ከሆነው ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበብን በልቦናችን ሳይልን አሳድሬልን። ምልዕተ ጸጋ ምልዕተ ክብር እመቤታችን አደፍ ጉድፍ ሳይኖርብሽ የዓለም ሁሉ መክበሪያ እመቤታችን አደፍ ጉድፍ ሳይኖርብሽ ጌታችን መድኃኒታችን ኢየሱስ ክርስቶስን ወልደሽልናልና ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል።
ልውክት ንጽሕት አላት። ልውክታት ንጹሐት የሚባሉት ሞብ፣ ብርሌ፣ መርጠብ፣ ብርጭቆ፣ ኩዝ፣ ካቦ ናቸው። እነዚህን ሰርተው ማይደር ሰፍተው ጢስ ከማይተንበት ትቢያ ከማይበንበት ከንጹህ ቦታ ያኖሯቸዋል። በወረዱ ጊዜ በክቡራኑ እጅ ይውላሉ። ታላላቅ ክቡራኑ ሰዎች ይጠጡባቸዋል። ለሚጠጡባቸውም ለሚያጠጡባቸውም ክብር ናቸው። እኛም ከስላሴ ድንግል ማርያም እኛን ከስላሴ ስላሴን ከኛ የምታገናኝባት ናትና ልውክት ንጽሕት አላት እመቤታችንን። አንድም ጽዋ አርጤክስስ አንቺ ነሽ ሲላት ነው። ይቺ ጽዋ አርጤክስስ ዋጋዋ ብዙ ነው። 300,000 ወቄት ወርቅ ነው። በዛች በጽዋ አርጤክስስ ምድያማውያን እየጠጡ ይነግሱባታል። በዚህ ያልጠጣ አይነግስም። በእመቤታችንንም ለምኖ እመቤታችንንም ተማጽኖ የሚያጣው የምናጣው ነገር የለምና ጽዋ አርጤክስስ አንቺ ነሽ። ያቺ ዋጋዋ ብዙ እንደሆነ የእመቤታችንም ጸጋ ክብሯ ብዙ ነውና አንድም ልውክተ ኤልሳ አንቺ ነሽ ሲላት ነው። ይሄስ እንደምንድን ነው ቢሉ ኤልሳ መምህሩ ኤልያስን ሸኝቶ ዮርዳኖስን ተሻግሮ ኢያሪኮ ከምትባል ሀገር ደረሰ። በዛ ሲያልፍ ሕፃናት ተሰባስበው ረግበራህ መላጣህ አሉት። ቢናደድ ረገማቸው። ቢረግማቸው 2 ድባት ከጫካ ወጥተው 42 ሕፃናት ፈይተዋል። ታላላቅ ሰውን፣ ሽማግሌ ሰውን፣ አረጋዊ ሰውን መናገር አይገባም ብሎ ሥርዓት ሲያስተምራቸው ነው። ከዚያ በኋላ ህዝቡም የነቢየ እግዚአብሔር እርግማቱ ይሄን ያክል የጎዳ ምርቃቱማ ምን ያክል ይጠቅም ብለው ሕፃናቱን ሁሉ ሰብስበው አምጥተው አስባርከዋቸዋል። 318 ሕፃናት ባርኳቸዋል። እነሱን ባርኮ ሲያል ምን ትንብረታ ለዛቲ ሀገር የዚች ሀገር አነዋወሯ እንደምንድነው አለው። እንደምንድነው አላቸው። ሀገር አሰሰናይቲ ኢቲሁማ የብሔር አሰብኩ ይወቱ ሀገሯስ እንደምታየው መልካም ነበረች። ነገር ግን ምን ይሆናል? የሀገሯ ውሃ ግን ክፉ ነው። ወላድ ብትጠጣው ያመክናታል። መካን ብትጠጣው ልቧን አፍርጦ ሆዷን በጥብጦ ይገላታል። ክፉ ነው አሉት። አምጹ ሊተሐዳሰ ልውክተ አዲስ ማሰሮ ጨው ጨምራችሁ አምጡልኝ ብሎ ምንጩን አሳዩ ብሎ ከነቁ ላይ ወለጥክዎ ወአጣዕምክዎ ፈወስክዎ ሲል ያንን ከምንጩ ላይ ቢያደርገው ያ ውሃ ጣፍጦላቸው ጠጥተዋል። ከዚያ በኋላ ወላድ ብትጠጣው ድዊ ቢጠጣው የሚፈውስ ወላድ ብትጠጣው ሰውነቷን የሚያለመልም መካድ ብትጠጣው የሚያስወልድ ሆኗልና እንዲህ አለ። ልውክተ ኤልሳ አንቺ ነሽ አለ። ብርሃን ዘይትጠፍ የማትጠፊ ፋና አንቺ ነሽ አለ። ይሄንንም ከማኅቶተ ሙሴ ወአሮን ሲለይ ነው። ያቺ ማኅቶተ ሙሴ ወአሮን በ11ኛው በቀዳማይ ሰዓተ ሌሊት አብርተው ጧት በቀዳማይ ሰዓተ መዓልት ያጠፏታል። ይቺ እመቤታችን ግን ለዘላለም ብርሃኗ ሲበራ ይኖራልና ብርሃን ዘይትጠፍ አለ። መቅደስ ዘይትነሰ የማትፈርሺ መቅደስ አንቺ ነሽ አለ። በዳንኤል እስከ ክርስቶስ ንጉሥ ተሐነጽ መቅደስ ቢል ወምዝ ትትመዘበር ያለበት ነው። እመቤታችን ግን ለዘላለም መቅደስ ስትባል ትኖራለችና በትረ ሃይማኖት ዘይትጸንዕ የማትሰበር የማትዘነበል የአባቶቻችን ሃይማኖታቸው የሃይማኖት ብትራቸው አንቺ ነሽ አለ። በዚች በሃይማኖት ብትራቸው ተራራ ያፈልሱባታል፣ ባህር ይከፍሉባታል፣ ድውይ ይፈውሱባታል፣ ሙት ያስነሱባታልና እንደዚህ አለ። አንድም በትረ ኤልሳ አንቺ ነሽ ሲላት ነው። ይህስ እንደምንድነው ቢሉ ከኢያሪኮ ተሻግሮ በኢያሪኮ አጠገብ ያለች ሱነም የምትባል ሀገር አለች። በዛች በሱነም እያስተማረ ሳለ ሱናማዊት ሴት አገኘና ከነሱ ቤት እየገባ እየበላ እየጠጣ ይሄዳል። እዚያውም አርፎ ድካሙን ቀንሶ ይሄዳል። ከዕለታት አንድ ቀን ከባሏ ጋር ተመካከረች።
ወንድሜ ይህ ነቢይ እግዚአብሔር ደግ ሰው ነው። እኛ ዋዛ ፈዛዛ ከምንጫወትበት፣ መብል መጠጥ ከምናደርግበት፣ ስጋዊ ፈቃድ ከምንፈጽምበት ከኛ ቤታ ከሚያርፍ ይልቅ ለምን ለብቻው ሰገነት እልፍኛ ትሰራለትም አለችው። እሱም የባልና የሚስት ፈቃድ ባልና ሚስት መልካም ከሆኑ ፈቃዳቸው አንድ ነውና እኔም ልልሽ ስል እውነት ነው ብሎ እንጨት ቆርጦ ሰገነት ሰርቶ ቤቱን አንጥፎ ጎዝጉዞ ጠረጴዛውን ወንበሩን አዘጋጅተው በዛ ጠበቁት። ኤልሳ ሲያስተምር ውሎ ሲመጣ እቤት እገባለሁ ሲል አባታችን ዛሬስ የተስተካከለ ቤት አዘጋጅተንልሃልና ሂደህ ረፍ አሉት። ሂዶ ቢገባ መብራቱ በርቶ ቤቱ ተጎዝጉዞ ምንጣፉ ተነጥፎ አገኘው። ከዚያ አርፎ አንቺ ሴት እናንተ ይሄንን አደረጋችሁልኝ፣ እኔ ስለናንተ ምን ላድርግላችሁ አላቸው። አንተ ነብይ እግዚአብሔር እኛ ካንተ የምንፈልገው በረከት ነው እንጂ እኛ ምን አጥተን ዳውላ ጥሬ ጥንድ በሬ አለን ይበቃናል፣ እግዚአብሔር ይሄንኑ ይባርክልን አለችው። ከዚያ በኋላ ደቀ መዝሙሩ ግያዝን ጠርቶ ግያዝ እነዚህ ሰዎች ለኔ እንዲህ አደረጉልኝ፣ እኔስ ምን ላድርግላቸው አለው። መምህሬ ኤልሳ ሆይ እኒህ ሰዎች እኮ ልጅ የላቸውም አለው። ከዚያ በኋላ ያቺ ሱናማዊቷን ሴት ጠርቶ አንቺ ሴት እንዲሁ እስከ ዛሬ ዓመት ወንድ ልጅ ትጠቀፊያለሽ አላት። ከዚያ በኋላ ደስ እያላት ተመልሳ ሄደች። በአመቷ ወንድ ልጅ ወለደች። 3 ዓመት ሲሞላው አባቱን ተከትሎ ወደ ስራ እንደሄደ ራሴን ብሎ አመመኝ አለ። ያን ጊዜ አገልጋዮቹን ወስዳችሁ ለናቱ ስጡት ብሎ ወስደው ለናቱ ሰጡት። ወዲያው እጇ ላይ ሞተባት። እሷም ልጄ አጥባ ገንዛ ልጄን እንዳትቀብሩ ብላ ከነቢይ እግዚአብሔር ከቅዱስ ኤልሳ መኝታ አስተኝታ ገስግሳ ወደ ነቢይ እግዚአብሔር ወደ ቅዱስ ኤልሳ ሄደች። አንተ ነቢይ እግዚአብሔር የሰጠኸኝ ሸማ ከደጅ ተቀማ እንድሉ መጀመሪያም ሳለምንህ ሰጠኸኝ፣ አሁንም ልጄ ሞተብኝ አለችው። ደቀ መዝሙሩ ግያዝን ጠርቶ ግያዝ እንካ ይችን በትሬን ይዘህ ወስደህ ካስከሬኑ ላይ አሳርፈው ይነሳልሃል አላት። እሱም ሲሰደው አስጠንቅቆ ሰዶታል። በመንገድ ላይ ከሰው ጋር እንዳትገናኝ እየተነጋገርክ እንዳትሄድ ብሎት ነበርና እሱም በየመንገዱ እየተቆሞ እያወራ እየተነጋገረ ሄዷል። በዚያውም እየተጠራጠረ ሄዷል። ዛሬስ መምህሬ ኤልሳ ምን ነካው? እንዴት ደረቅ እንጨት ሙት ያስነሳል ብሎ ያለፋኛል እያለ እየተነጋገረ እየተጠራጠረ ሄዷል። ሶስተኛ እቺ የነብይ እግዚአብሔር ብትር ሙት ካነሳችልኝ የኤልሳ ደቀ መዝሙር ግያዝ ሙት አስነሳ እየተባልኩ በከተማው አቦ ባላለሁ ከበራለሁ ብሎ ውዳሴ ከንቱ ሽቶ ነበርና ሄዶ ብትሩን ቢጥልበት ሳይነሳ ቀረ። ከዚያ በኋላ እንዳትነካ ፊትኑስ እኔ እሱን አልኩት እንጂ አንተን ማን ጠራህ ብላ ተመልሳ ሄዳ ስትሄድ ከሩቅ በመንፈስ ቅዱስ ተገልጾለት ሄዶ አፉን ካፉ ገጥሞ እግሩን ከእግሩ እጁን ከእጁ አድርጎ 6 ጊዜ እየወደቀ እየተነሳ ጸልዮ በሰባተኛው ሙቀት ልምላሜ በስድስተኛው ሙቀት ልምላሜ ተሰምቶታል። በሰባተኛው አፈፍ አድርጎ አስነስቶታልና የኤልሳ በትር አንቺ ነሽ አለ። አንድም የሙሴ በትር አንቺ ነሽ የያዕቆብ በትር አንቺ ነሽ ሲላት ነው። ያዕቆብ ካጎቱ ከላባ ጋራ 20 ዓመት አገለገለው። ሀብቱ በዛለት። ከዚህ በኋላ አጎቱን ጠርቶ 20 ዓመት አገለገልኩ ላንተ እኔ ከገባው ጀምሮ ይሄ ሀብትህ በዝቶልሃል፣ እኔ ግን ምንም የለኝም። ስለዚህ እኔ ስለ ልጆቼ ለሚስቶቼ የምኖረው እስከ መቼ ነው? ልሂድ አሰናብተኝ አለው። ላባም ተው አንተ ከመጣህ በኋላ እግዚአብሔር ቤቴን በበረከት እንደባረከው ታያለህ፣ ስለዚህ አትሄድብኝ አለው። እንግዲህ ለኔስ ምን ታደርግልኛለህ አለው። ምን ላድርግልህ አለው። በበጎች መካከል በሄድኩ ጊዜ ባለፍኩ ጊዜ ነቁጥ ነጭ ጥቁር ሽልምለሜ ህንብርብሬ ያለባቸው ለኔ ይሁኑ፣ ላንተ ድፍን ነጭ ድፍን ጥቁር ድፍን ቀይ የሆኑት ላንተ ይሁኑ አለው። እሺ ይሁኑልህ አለው። እሱም ብልሃተኛ ነውና 3 ለውዝ
ገውዝ፣ ኤርሞን የሚባሉ 3 እንጨቶችን ቆርጦ ሁለቱን ፈጽሞ ላጣቸው። አንዱን ሽልምልም የህንብርብሬ የገና እንጨት አድርጎ በጎቹ በሚጠጡበት ጊዜ አምጥቶ በገንዳው ላይ አኖረው። በጎቹ እነዚያን በትሮች እያዩ ሁሉም ህንብርብሬ፣ ሽልምልም፣ ዝንጉርጉር፣ ነጉጥ ያለበት ወልደዋል። ከዚህ በኋላ የላባ በጎች እያነሱ የሱ እየበዙ ሄደዋልና በትረ ያዕቆብ አንቺ ነሽ አለ። በትረ ረድኤቱ ይህም ምሳሌ ነው። 3ቱ በትሮች የሥላሴ እነዚያ ሁለቱ የተላጡት የአብና የመንፈስ ቅዱስ ህንብርብሬው የወልድ ምሳሌ። እነዚያ የአብና የመንፈስ ቅዱስ የሆኑበት አብና መንፈስ ቅዱስ ከኛ ጋራ ስጋ አልተዋሃዱምና ያ ግን 3ኛዋ ህንብርብሬ ሽልምልም የሆነችው ወልድ ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ አንድ አካል አንድ ባህሪ ሆኗልና እንዲህ አለ። አንድም አንቲ ውእቱ እፀ ከርካ ወበትረ ልብነት ዘአንበረኪ ያዕቆብ በውስተ ገብላት ከመይጽንሳ አዋልድ ከመይጽንሳ አባግዕ ወይለዳ በትምህርት እንዳለ አባ ጊዮርጊስ ዘጋስጫ። አንድም በትረ ሙሴ አንቺ ነሽ። ሙሴ እስራኤላውያን መከራ ጸናባቸው። መከራ ሲጸናባቸው ወደ እግዚአብሔር ጮሁ፣ አለቀሱ። እግዚአብሔርም ጮኸታቸውን በአንድ በራሔል እንባ ምክንያት ጮኸታቸውን ለቅሷቸውን ሰምቶ በመጋቤ ብሉይ በቅዱስ ሚካኤል ረዳትነት በቅዱስ ሙሴ መሪነት እስራኤላውያንን ከግብፅ ባርነት ነፃ አወጣቸው። ከግብፅ ባርነት ወጥተው እስራኤላውያን ከግብፅ ሲወጡ ግብፅ ባዶ ሆነች። ፈርዖንም እንዴት ባሮችን በገዛ በ10 መቅሰፍት በ9 መቅሰፍት በ10 በኩረሞት በ11ኛ ስጥመት ከመታው በኋላ እንዴት በገዛ እጄ በፈቃዴ ባሮችን እለቃለሁ ብሎ ምታ ነጋሪት ክተት ሰራዊት ብሎ ሰረገላውን አስጭኖ እስራኤላውያንን ተከተላቸው። እነሱም ባህር ኤርትራ ሲደርሱ ከኋላ ደረሱባቸው። ሙሴ በግብፅ መቃብር ጠፍቶ ነው እኛን እዚህ አምጥተህ የምታስፈጀን? ምን አለ በዛው በግብፅ ብንኖር ኑሮ እያሉ የማይገባ ኃይለ ቃል ተናገሩ። ሙሴም እስከ መቼ ድረስ እግዚአብሔርን ትፈታተኑታላችሁ? በ9 መቅሰፍት በ10 ሞተ በኩር ሲቀጣ አይታችኋል። አሁን ደግሞ የመጨረሻው መቅሰፍት ነው። ዛሬ የምታዩቸውን ግብፃውያን ለዘላለም አታዩቸውም፣ አይዟችሁ፣ አትፍሩ አላቸው። ከዚያ በኋላ በትሩን መልአኩ ቅዱስ ሚካኤል ንሳ በትረከ ወዝብጥ አለባይ በትረህን አንሳና ባህሩን ምታው አለው። ባህሩን ቢመታው ባህሩ ለሁለት ተከፈለ፣ እንደ ግድግዳ ቆመ፣ እንደ ሳር ክምር ተከመረ። እስራኤላውያን ፈጽመው ተሻግረው ሲጨርሱ ግብፃውያን ፈጽመው ገብተው ከወዳ ማዶ ዳር ሲደርሱ ከዚህ ፈጽመው ሲገቡ ዳግመኛ ዝብጥ አለ ባህር አለው። ባህሩን ቢመታው ወደ ቀድሞው ማንነቱ ተመለሰ፣ በላያቸው ላይ ተደመሰሰ። ግብፃውያን አለቁ። በዚህ ምክንያት እስራኤላውያንን በበትር መጥቶ አሻግሮታልና የአባቶቻችን ሃይማኖታቸው አንቺ ነሽ አለ። አንቲ ውእቱ በትረ ሙሴ እንድላት ዘነፈቃ ለባህር ወከፈላ እንድላት እመቤታችንን። ከዚያ በኋላ የአባቶቻችን ሃይማኖታቸው ብትራቸው አንቺ ነሽ አለ። ንስማኮሙ ለቅዱሳን የአባቶቻችን መጠያቸው አንቺ ነሽ። ሰአሊ ለነ ሀበ ወልድኪ መድኃኒነ የአባቶቻቸው መጠያቸው ሃይማኖታቸው መመኪያቸው አንቺ ነሽ አለ። ከዚህም የቅዱስ አብርሃም ሶርያዊን ታሪክ ያስተርካል። ይህስ እንደምንድን ነው ቢሉ ለአብርሃም ሶርያዊ አንድ ተንባላታዊ የእስላም ንጉሥ ወዳጅ ነበረው። ከሱ ጋር እየሄደ ስለ ሀገሪቱ እየተጨዋወቱ እየተወያዩ ይመለሱ ነበር። ከነሱ ጋር ደግሞ አንድ አይሁዳዊ ክፉ ሰው አብሯቸው ነበረና
አብርሃም ሶርያዊን ተንባላታዊው እስላሙ ንጉስ ሲያከብረው አይቶ እኔ ያለው እንዴት ይሄንን ሊቀ ጳጳስ ያከብረዋል እያለ ይቀናበት ነበር። ከዚህ የሚያጣላበትን የሚያካሰስበትን ነገር ይፈልግ ነበር። አብርሃም ሶርያዊ ሲወጣ እሱ ይገባና ንጉስ እነዚህ ክርስቲያኖች ሐሰተኞች ናቸው ይለዋል። ከዚያው ጥያቄ ይጠይቀው ነበር። ጥያቄ ሲጠይቀው ሲከራከሩ አብርሃም ሶርያዊ አይሁዳዊውን እያሳፈረ እየተከራከረ ድል ያደርገው ነበር። ሐሰተኞች ቢሆኑ ነው እየተከራከረ አንደበትህን የሚያዘጋ እያለ ይመልሰው ነበር። ከዕለታት አንድ ቀን አብርሃም ሶርያዊ በሌለበት ገብቶ ንጉስ እነዚህ ክርስቲያኖች ሐሰተኞች ናቸው፣ እንጅል የምትባል ወንጌል ማለቱ ነው። እንጅል የምትባል መጽሐፍ አለቻቸው። በዚያች በመጽሐፋቸው ላይ የሰናፍጭ ቅንጣት ታክል ሃይማኖት ቢኖራችሁ ይሄን ተራራ ከዚህ ፈልሰህ እዛ ተተከል፣ ይሄንን ዛፍ ከዚህ ተነቅለህ እዛ ወደ ባህር ገባ ቢሉት ይገባላቸዋል የሚል ተጽፏል። እስኪ አድርገህ አሳየኝ በለው። አያደርገውም እኮ አለው። ከዚያ በኋላ አብርሃም ሶርያዊ ሲመጣ እጠይቀዋለሁ ብሎ ሲጠባበቅ ይረሳዋል። ሲሄድ ይታወሰዋል። ከዕለታት አንድ ቀን ትዝ እንዳለው አብርሃም ሶርያዊ መጣ። አባቴ ሳገኘህ እጠይቅሃለሁ ስል እረሳዋለሁ፣ ስትሄድ ይታወሰኛል። ዛሬ ግን እንዴት ታወሰኝ መጥተሃልና እውን በመጽሐፋችሁ ይሄ የሰናፍጭ ቅንጣት ያለው ሃይማኖት የሰናፍጭ ቅንጣት ታክል ሃይማኖት ቢኖራችሁ ይሄንን ተራራ ከዚህ ፈልሰ እዛ ተተከል፣ ይሄንን ዛፍ ከዚህ ተነቅለ ወደ ባህር ገባ ቢሉት ይሆናል የሚል መጽሐፍ አላችሁን አለው። አለን፣ ያውም ወንጌል ነዋ አለው። ታደርጉታላችሁ አለው። ቀድሞ አባቶቻችን ሐዋርያት ያደርጉት ነበር አለው። ምን ነው እናንተ አታደርጉትም አለው። አረ በአባቶች ለነሱ ሲያደርግ የነበረ ጌታ የምናመልከው እኛ እሱን አይደለም እናደርገዋለን አለው። መጠነ እስፍንቱ እቱ ሃይማኖተ እስራኤል የአይላፈ እስራኤል ሃይማኖት ህዝብ ብዛትማ ሃይማኖት እንኳን አንድ ተራራ እልፍ ተራራ አይሆንም አለው። ሃይማኖት የሚታይ መስሎት ሃይማኖት በልብ የሚታመን የማይታይ ረቂቅ የሆነ ነገር እንደሆነ ሳያውቅ ቀርቶ ያለ አዋቂ አነጋገር ነው። ከዚያ በኋላ በል አድርገህ አሳየኝ አለው። እሺ ቀን ስጠኝ አለው። 3 ቀን ሰጥቻለሁ አለው። ምቀዋ መግዝእትነ ማርያም የምትባል ቦታ አለች። ከዚያች ሄዶ እመቤቴ በሃይማኖቴ በህዝቤ እንደ አይነት ፈተና መጥቷልና እርጅኝ አታሳፍሪኝ አላት። ከዚያ በኋላ እመቤታችን ተገልጻ ላንተ አይሆንልህም፣ አንተ በሹመት ኗሪ ነህ፣ እንደገና በድልድል በቅምጥል የምትኖር ነህና ላንተ አይሆንልህም። ነገር ግን ራሱን ድሃ አስመስሎ በከተማ እንቅብ ቅርጫት እየሰራ ጫማ እየጠረገ የሚኖር ጫማ ሰፊው የሚባል ስለ ልጅ ፍቅር ብሎ አይኑን አውጥቶ ለዘማ የሰጠ ስሙን ሰፋያ ሳይን የሚባል አለ። እሱ ያደርግልሃል፣ እሱን ፈልገህ ጠይቀው አለችው። በከተማ ሲያፈላልግ እንቅብ ቅርጫት እየሸጠ ጫማ እየሰፋ ያንን የዕለት ጉርሱን የዓመት ልብሱን እያስቀረ ለነዳያን ለምስኪናን ሲመጸውት አገኘው። እባክህ ተራራ አፍልስልኝ አለው። ምን ነው ድሃ በሀገር አይኑር ማለት ነው? እኔ እያየኸኝ እንደዚህ አይነት ጥበብና እንደዚህ አይነት ዕውቀት ቢኖረኝ እዚህ እንጨትን ቅርጫትና እንቅብ እየሰፋው ጫማ እየጠረኩ ኖር ነበር አለው። ኧረ እኔ ብዬህ አይደለም እመቤቴ ብላኝ ነው አለው። እመቤቴ ብላህ ከሆነስ አንተ እኔን እንዳትገልጸኝ፣ እኔ በስውር እቀመጣለሁ። እኔ የማደርገውን አንተ እኔን እያደረግክ አድርግ፣ ህዝቡ አንተን እያዩ ያድርጉ አለው። እሺ ተባብለው ጳጳሱ ከነመሪቱ ንጉሱ ከነሰራዊቱ እንደ ሽሮ ሜዳ ቁስቋም፣ ተራራው እንደ እንጦጦ፣ ህዝቡ እንደ ሱሉልታ ካለ ሜዳ ላይ ተሰበሰቡ። ከዚያ በኋላ 300 ጊዜታ 41 ኪራ ላይ ሲሆን አደርሰው ስምዖን ሰፋያ አሳይን ወድቆ ሲነሳ ተራራው ይነሳል። አብርሃም ሶርያዊ ወድቆ ሲነሳ ተራራው ይነሳል። ህዝቡ ወድቀው ሲነሱ ተራራው ይነሳል። ነቀለ ደብረ ተከለ ደብረ ይላል። 3 ጊዜ አፈፍ ብሎለታል። ከዚያ በኋላ ውሃ እየመጣ የሚቀዋወማት ቦታ ነበረችና ከዚያ ሄደ ተጋረድላቸው ብሎት ከዚያ ሄዶ ተጋርዶላቸዋል።
ያም ንጉሥ የክርስቲያን ሃይማኖት ምን ያክል እጹብ ድንቅ ነው ብሎ አምኖ እስከነ ቤተሰቡ ተጠምቋልና የአባቶቻችን ሃይማኖታቸው መጠጊያቸው አንቺ ነሽ አለ። ወደ ልጅሽ ወደ ወዳጅሽ ወደ መድኃኔ ዓለም ለምኝልን ይቅር ይለን ዘንድ ፈጽሞ ይቅር ይለን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ኃጢአታችንን ከሚያስተሰርይልን ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቦናችን ሳይልን አሳድርልን። ቅድስት አለ ንጽሕት ጽኔት ንጽሕት ክብርት ልዩ ሲል ነው። ጽኔት አለ ሌሎች ሴቶች ቢጸኑ እስከ ጊዜ ተፈቶ ማይጸን ነው፣ ድንግልና እስካላቸው ድረስ ነው። ከዚያ በኋላ ጽናት የላቸው። እመቤታችን ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ጽኔት ናትና ንጽሕትም አለ ሌሎች ሴቶች ቢነጹ ከሌሎች ሴቶች ቢነጹ እስከ ጊዜው ነው። እመቤታችን ግን ሌሎች ሴቶች ቢነጹ እስከ ጊዜው ነው። እመቤታችን ግን ንጽሕት ቅድመ ጸኒስ፣ ንጽሕት ቅድመ ወሊድ፣ ንጽሕት ጊዜ ወሊድ ይላታልና አቀባ ጰራቅሊጦስም ከርሰእማ ወይ ረኩሰት በምንትኒም ዘፈጠራ እምጽውር ጽሩ የገብራ ድንግል በህሊናሃ ወድንግል በስጋሃ እንዲል ክብርትም አለ ሌሎች ሴቶችን ብናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳት ሊቃነ ጳጳሳትን፣ ደናግል መነኮሳትን፣ ካህናት ዲያቆናትን፣ ነገስታት መኳንንትን ሹማምንቱን ወለዱልን ብለን ነው። እሷን ግን የምናከብራት እመ አምላክ ወላዲተ አምላክ እመ አምላክ ወላዲተ አምላክ ብለን ነውና ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ከሷ በቀር ይዛ የተገኘች ከሷ በቀር ሌላ ሴት የለችምና ሌሎች ሴቶች ድንግል ከሆኑ እናት መሆን አይችሉም፣ እናት ከሆኑ ድንግል መሆን አይችሉም። እመቤታችን ግን ሁለቱን መስተጻረራን እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ ተገኝታለችና ልዩ አለ። አይኑ አነው ያሉ እንደሆነ አይምሮውን ለቦውን ጥበቡን በልቦናችን ሳይብን አሳድርብን ማለት ነው። አልፋው አነው ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን ዘወትር ልመና መውደቅ መነሳት ኑሮባት አይደለም። በቀደመ ልመናዋ በቃል ኪዳኗ ዘወትር ስታስምረን ትኖራለችና ስንኳን እሷ በእሷ አማላጅነት የሚተማመኑ ቅዱሳንም አንድ ጊዜ በተሰጣቸው ቃል ኪዳን ለዘወትር ሲያስምሩን ይኖራሉ እንጂ ዘወትር መውደቅ መነሳት ኑሮባቸው አይደለም። ጻድቃንኒ ይረክቡ ኩሎ ዘአሰሱ በሐቲ ስለቶሙ እንዲል ከዚህ ስትደርስ በያዘችው መስቀለ ብርሃን ባርካው ሰማያ ሰማያት ታርጋለች። እሱም ተባርኮ ከመካነ ግብሩ ተቀምጦ ይቀራል። ወሶበ ፈጸመ ቅዱሶታ ባረከቶ ወሀበቶ ሰላም ወአርገት ውስተ ሰማያት ምስለ እሊሃ መላእክት በአብይ ክብር ወስብሐት እንዲል ይህን አድርጎ በማግስቴው ይገናኛሉ። ደሲያ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ ለተሰንበተ ክርስቲያን ቅድም። ይህ ጉባኤ ነው። ይቆየን። አቡነ ዘበሰማያት እንድገን ሲሳይ ለዘለን ይሰማል። አይ ያ ማሰል የጉባኤው ህግ ይሰማል። ማርያም በእንተ ዝናፈ ለአባ ሕርያቆስ የገለጸች እሺ አረፍ አረፍ በሉ እናቆያቸው።
ይቻላል። ኦ ቃለ አይስሮ ቃለ አክብሮ ቃለ አራይሮ ቃለ አጋኖ ነው። ቃለ አራይሮ ኦ ድንግል አኮ ለዮሴፍ ዘተፈርኪ ለተቃረቦ አላ ከመይቀብኪ ንጹሃ ያለ ነው። ኦ ዮሴፍ ቀባ ለማርያም ፈርትከ ያለው ነው። ቃለ አክብሮ ቃለ አራይሮ ቃለ አክብሮ ኦ ጳውሎስ ምንተ ትብል ኦ ዮሴፍ ይትፍራህ ነሲኦታ ለማርያም ፈርትከ ያለው ነው። ቃለ አይስሮ ኦ ይሁዳ በስኢምኑ ታገብኦ ለወልደ እጓለ እመሕያው ኦ ሐናንያ እፎ መላ ሰይጣን ውስተ ልብከ ከመ ተሐስሶ ለመንፈስ ቅዱስ ያለው ነው። እመቤታችን ስለዚህ ነገር እናከብርሻለን፣ እናገንሻለን፣ እናመሰግንሻለን። አሁን እኛ እመቤታችንን የምናከብራት የምናገናት ሆነን አይደለም፣ ክብርሽን ገናንነትሽን እናገራለን ሲል ነው። እውነተኛ መብል እውነተኛ መጠጥ መድኃኒታችን ኢየሱስ ክርስቶስን ወልደሽልናልና እናከብርሻለን፣ እናገንሻለን፣ እናመሰግንሻለን። ዘበአማን አለ ከዚህ ዓለም ምግብ ከዚህ ዓለም መብል መጠጥ ሲለይ ነው። የዚህ ዓለም መብል መጠጥ ጧት በልተውት ለማታ ማታ በልተውት ለጧት ያሻል። ይህ ግን አንድ ጊዜ ከበሉት አንድ ጊዜ ከተቀበሉት በኃጢአት ካላሳደፉት ዘወትር ጸጋ ክብር ሲያሰጥ ይኖራልና ጸጋ ክብር ሲያሰጠን ይኖራልና አንድም ከቀደመው መስዋዕተ ኦሪት ሲለይ ነው። ያ ኃላፊ ይህ ኃላፊ ያ አምሳል መርገፍ ይህ አማናዊ ነው። አንድም ከዚህ ዓለም መብል መጠጥ ሲለይ የዚህ ዓለም መብል መጠጥ ያልፋል፣ ይጠፋል፣ ተለውጦ አሰር ይሆናል። ይሄ ግን ይህ ሁሉ የለበትምና ኦ አበዊነ ንቡራን ስዩማን ለመትለዋርያ ሐዋርያትን መስላችሁ በአንብሮተ እድ የምትሾሙ አባቶቻችን ነአብየክሙ ወናከብረክሙ ሲል ነው። መጽሐፍ በጀመረበት መጨረስ ልማድ ነው። ስለዚህ እናከብራችኋለን፣ እናገናችኋለን፣ እናመሰግናችኋለን። ከእግዚአብሔር ታማልዱን ዘንድ ከእግዚአብሔር ተቀብለናችኋልና አንድም ነሳይና ክሙ ከእግዚአብሔር አስተውቆ አነ ሲል ነው። ወደ እግዚአብሔር ጸልየን ከእግዚአብሔር ተቀብለናችኋልና አንድም ከእግዚአብሔር ተቀብለናችኋልና አለ። ሊቀ ጳጳሱ የሞተ እንደሆነ በሀገር ካሉት የበቁትን ደጋጎችን መርጠው አምጥተው ይሰጧቸዋል። ከነዚያም ስማቸውን በቅፋፍ ጽፈው በከርሰ ሐመሩ ውስጥ አድርገው 7 ቀን ሲጸልዩበት ይሰነብታሉ። ከዚህ በኋላ በሰባተኛው ቀን አውጥተው አባዬ እማዬ አበ እመ ማለት የማይችል ብላቴና አምጥተው እያነሳ ስጠን ይሉታል። እሱም አንዱን አንድ ጊዜ አንስቶ ይሰጣቸዋል። ሳያውቅ መልሰው ይቀላቀሉና አሁንም አንስተህ ስጠን ይሉታል። ሌላ አምጥቶ አንስቶ የሰጣቸው እንደሆነ ይህስ ገና ፈቃድ እግዚአብሔር ባይሆን ነው ብለው መልሰው ይጸልዩበታል። አንድም 3 ብላቴና አምጥተው ለእያንዳንዳችሁ እያነሳችሁ ስጡን ይሏቸዋል። አንድ ጊዜ አምጥቶ የሰጣቸው እንደሆነ ያንን አንብበው ሁለተኛውን ደግመው ቀላቅለው አንስተ ስጠን ይሉታል። ያንኑ አንስቶ የሰጣቸው እንደሆነ አክዮስ ያሮስ ያርሳሬዎስ ይደልዎ ማለት ነው። ይገባዋል ብለው ይሾሙታል። በዚያ ልማድ አባቶቻችንም በይሁዳ ምትክ እኛ በርናባስንና ማትያስን መርጠናል። አንተ ግን ልቦና ያመላለሰውን ኩላሊት ያጨሰውን የምታውቅ አንተ ነህና ለዚህ መንበር ለዚህ ክብር የሚበቃውን አንተ ምረጥ ብለው ሲጸልዩበት ሰንብተዋል። አንድም ሁሉም የበቁ እንደሆነ እግዚአብሔር በዕጣ ይለይ ብለው ዕጣ ያጣጥሏቸዋልና በዚያ ልማድ አንድም ናስተበቋክሙ አለ። እሺ
ወንሳና ቆሙ በመዋይልን አስተውቃያን ለነና በእግዚአብሔር በረከት ሊቃነ ጳጳሳት በእኛ ዘመን በአባቶቻችን ዘመን የነበሩ እለእስክንድሮስን አትናቴዎስን አስተብቆያን ግብር ገብተን ሱባኤ ይዘን ተቀብለናቸዋልና እናከብራቸዋለን እናገናቸዋለን ሲል ነው። አስተብቆያነ አለ። አንድም በእለእስክንድሮስና አትናቴዎስ እለእስክንድሮስ አርዮስን ተከራክሮ ረቷል። በአትናቴዎስ ጸሎት አርዮስ ሙቷልና እኒህ አባቶቻችንን እናከብራቸዋለን እናገናቸዋለን። አንድም በእስክንድርያ የተሾሙ እለእስክንድሮስን አትናቴዎስን እናከብራቸዋለን እናገናቸዋለን። አንድም በሀገራችን መዲና በአክሱም የነገሰ ሰላማን የነገሰ ሰላማን ፍሬምጧናጦስን እናከብራለን እናገናዋለን። አንድም በሀገራችን መዲና የነገሱ የተሾሙ ማትያስን ሕርያቆስን ወደን ተቀበለናቸዋልና ግብር ገብተን ተቀበለናቸዋልና እናከብራቸዋለን እናገናቸዋለን። በአክሱም የተሾመ ሰላማን አለ መረጳዎስ የሚባል ነጋዴ ነበረ። ወደ ውጭ ሄዶ ሲመጣ ፍሬምናጦስና አንድራኒኮስ የሚባሉ ሁለት በላቴኖች አባታቸው አሳስጋሪ ነበረ። አበሳሲ ሀገር በባህር ጠልቆ ሙቶባቸው በወንዝ ዳር ሲያለቅሱ አገኛቸው። እነሱን ይዞ ወደ ሀገራችን ወደ ኢትዮጵያ ወደ አክሱም መጣ። አንድራኒኮስን በቤተ መንግስት ቤተ መዛግብት አስገብተዋል። ፍሬምናጦስን ለእንበረም በዛን ዘመን ለነበረ ለእንበረም አስተምረው ብለው ሰጥተውታል። እሱን ሲያስተምረው ቆይቶ ኦ ሰባ ኢትዮጵያ አነክር ግብረክሙ፣ እናንተ ኢትዮጵያውያን ሰዎች ግብራችሁን አደንቃለሁ። እምነት ብክሙ ወግዝረት ብክሙ ጥምቀት ብክሙ ወቆሪበ ቁርባንሳ አልብክሙ። እምነት አላችሁ፣ ግዝረት አላችሁ፣ ጥምቀት አላችሁ፣ ቁርባን ግን የላችሁም። ለምንድን ነው አለው። ግዝረተሳ አምጽኡ ለነ ሌዋውያን፣ ግዝረት ቀዳማዊ ምኒልክ ታቦተ ጽዮንን ይዞ በመጣ ጊዜ ሌዋውያን ከእስራኤል አመጡልን። እምነትን እነሱ አመጡልን። ጥምቀትን ህጽዋ ለህንደኬ ይለዋል ጃንደረባው ባራኮስ አመጣልን። ወቀሪበ ቁርባንሰ ይህንንስ የሚያስተምረን ሐዋርያ ይተፈነወለነ ሐዋርያ አልተላከልንም አሉት። እና እስክንድርያ በሀገራችሁ ቅርብ ናት፣ ወደዚያ ልካቸው አታስመጡምን አላቸው። የዛንም ቋንቋ የወዲህኛውንም የወዲያኛውንም ቋንቋ የምታውቅ አንተ ትሻላለህና ሄደህ አምጣልን አሉት። እሱም በ325 ዓመተ ምህረት ወደ እስክንድርያ ወረደ። እስክንድርያ ቢወርድ አርዮስን ለማውገዝ ለእስክንድሮስ ኒቄያ ሄዶ አገኘው። ቢጠይቅ ኒቄያ ወርዷል አሉ። ተከትሎ ኒቄያ ወረደ። ከዚያ ጉባኤው ተበትኖ አርዮስን አውግዘው ለይተው ሲበታተኑ ስርዓት ሰርተው ህንፃ ሃይማኖትን ፍትሐ ነገሥትን ደንግገው ሲወጡ ደረሰባቸው። ኧረ አባታችን ከኢትዮጵያ ሰዎች ተልኬ መጥቻለሁና ምን ላድርግ አለው። አይ ጥሩ ሰዓት መጥተሃል ብሎ እንደገና ደወል መጥቶ ሊቃነ ጳጳሳቱን ሰብስቦ በእስክንድርያ ጎረቤት ኢትዮጵያ የምትባል ያለ ሐዋርያ ያመነች ደግ ሀገር አለች፣ እሷ እንደምን ትሁን አሉት። ለአንተ ለሀገር ቅርብ ናትና በዚያው በአንተ ትተዳደር፣ አንተ ሹምላት፣ በስምንተኛው ወንበር ይቀመጥ ብለው ስርዓት ሰርተው ሂደዋል። 5 ዓመት ብሉይን ሐዲስን ሲያስተምረው ሰንብቷል። ከዚያ በኋላ ለእስክንድሮስ ሲሞት አትናቴዎስ ተሹሟል። አትናቴዎስም 7 ዓመት አስተምሮታል። 12 ዓመት ተምሮ ወደ ኢትዮጵያ ሊቀ ጳጳስ ተብሎ ሊቀ ጳጳስ ሰላማ ተብሎ ወደ አክሱም መጥቷልና በአክሱም የተሾመ አለ። አባ ማትያስን በኢትዮጵያ የተሾመ አባ ማትያስን በሀገረ ስብከታችን የተሾመ አባ ሕርያቆስን እናከብራቸዋለን እናገናቸዋለን እናገናቸዋለን። ዘሀገረ አባይ አለ። አባይ ሀገር የሚላት እስክንድርያን ነው። በዚች በእስክንድርያ
ለእስክንድሮስ እስክንድር የሚባል ገናና ንጉሥ ነበረ። ከገናንነቱ የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛው ነበረ። ከዕለታት አንድ ቀን ያዕቆብ በለዝን ለመደገፍ ወደ ኢየሩሳሌም ሄዶ ሲመለስ በዚች በእስክንድርያ በኩል መጣ። ያቺ ቦታ ማየ ጽንፋ ማየ ሐጹራ ትባል ነበር። ከዚያ ሲደርስ እኔ ስሜን የሚያስጠራ ልጅ የለኝም፣ ስሜን የማስጠራበት ምን ሰርቼ ስም ላስጠራ አለው። የዛ ሀገር ሰዎች ደጋጎቹ ይቺ ሀገር እኮ ማዕበል ሞገድ የሚያማታት በወንዝ ዳር ያለች ሀገር ናት፣ እሷን ሰርተህ ደልድለህ አትጠራባትምን አሉት። እሱም ብርሃን የማይከለክል ውሃ የሚከለክል ልብስ እየለበሰ የብረት መረባ እየጣለ የብረት አምድ እያቆመ የብረት ርብራብ እየረበረበ በዚያ ላይ አፈሩን እየደለደለ በባህሩ ላይ ከተማ ሰርቷል። ከዚያ በኋላ ሀርገጻት እንዳያፈርሱት ገባሬ ምኩሳ ሰብ ምኩሳ እንስሳ አውጥቶለታል። ሀርገጻት እንዳያፈርሱት ገባሬ ተአምራት አጽመ ኤልሳን ቀብሮበታል። ቴዳ የሚል 3 ድስት ወርቅ ቀብሮበታል። ከዚህ በኋላ ይህን የሆነው በእስክንድር ያቺ ሀገር እስክንድርያ ተብላ ቀርታለች። ከዚያ ይህ የተደረገው በዘመኑ ብሉይ ነው። ሲያያዝ ከዘመነ ሐዲስ ደረሰ። ከዛ ሲያያዝ ከዘመነ ሊቃውንት ደረሰ። በዘመነ ሊቃውንት ጳጳሱ ቴዎፍሎስ አትናቴዎስ ይባላል። በዛን በሱ ዘመነ ረሃብ አጸባ ሆነ። እንዴት 3 ድስት ወርቅ በዚህ ተቀብሮ ነዳያን በበትረ ረሃብ ይሙቱ እያለ ሲያዝን ሲተክዝ እሱ ሞተ። እሱ ከሞተ በኋላ ከሱ ቀጥሎ ቴዎፍሎስ የሚባል ጳጳስ ተሾመ። እሱም እንደሱ እንዴት በሱም ዘመን ረሃብ ነበርና እንዴት 3 ድስት ሙሉ ወርቅ በዚህ ተቀብሮ ነዳያን በበትረ ረሃብ ይደብደቡ እያለ ሲያዝን ሲተክዝ ይኖር ነበር። ከዕለታት አንድ ቀን እልአርታ የምትባል የሴት ወይዘሮ ወደ እስክንድርያ ሄደች። ለምን ቢሉ ገዳማተ ግብፅን ለመጎብኘት እነ ደብረ ቁስቋምን እነ ደብረ ሲሃትን እነ አስቄጥስ ገዳምን ለመጎብኘት አንድም ለምናኔ ብዙ ሰራዊትስ አስከትሎ ምናኔ የለም ብሎ አባ አርሳኔዎስ የሚባል ደግ ጻድቅ ነበርና ከሱ ጸሎት በረከት ለመቀበል ብትሄድ አባ ቴዎፍሎስን አገኘችው። ከሱ ተባርካ አባቴ አባ አርሳኔዎስን አሳየኝ አለችው። እረሱስ ከሰው እንዳይገናኝ ገጸ አንስት እንዳያይ ስርዓት ተሰርቶበታል፣ አታገኘውም አላት። ተው አባቴ እግዚአብሔር አከናውኖልኝ ብመጣ አንተ አትንፈገኝ አለችው። እኔ አትጠቀምበትም ብዬ ነው ከጠቀመሽስ ያውልሽ አላት። በሄዳ ብታይ ወደሱ ስትሄድ ዛሬስ ይሄ ገዳም ቅሉ የሴት ወይዘሮ የወንድ መኮንን መዝናኛ ሆነ ብሎ እነሳለው ሲል በገርል ተቀጥቅጦ ኗሪ ነበርና አልሆንለት አለ። ሩጣ ሄዳ ከእግሩ ላይ ወደቀች። ያሰስለኪ ዝክረኪ ይሄንን ደግ ሰው ነው ጻድቅ ነው ማለትሽን ካንቺ ያርቅልን፣ ውዳሴ ከንቱን ካንቺ ያርቅልኝ አላት። ያን ጊዜ ብትደነግጥ ደዌ አደረባት። አባቴ ከደዌ ፈወሳለሁ ብዬ ብመጣ እንደገና ደዌ ያደረብኝ አለችው ለቴዎፍሎስ። ፊቱንስ ነግሬሻል ነበርም፣ አሁንም ተይው ጸልዮ ያድንሻል አላት። ጸልዮ አድኗታል። ቅዱስ ባስልዮስ ቆዝሞ ተክዞ አዝኖ ተክዞ ቆዝሞ አየችው። አባቴ ምን ሆነ አዝነሃል አለች። 6 ድስት ሙሉ ወርቅ በዚህ ተቀብሮ 3 ድስት ሙሉ ወርቅ በዚህ ተቀብሮ ነዳያን በበትረ ረሃብ ሲደበደቡ እያየሁ እንደምን አላዝን አላት። እና ባንተ ጸሎት በኔ ጉልበት አናወጣውም፣ አንተ በጸሎት አስበኝ እኔ በጉልበት ረዳሃለሁ ብላ ቁፋሮ ጀምራለች። ጥራጊ እየጣሉበት ተራራ አክሎ ነበርና ያንን አስቆፍራ አስኮስትራ 3 ድስት ሙሉ ወርቅ አውጥታ ሰጥታዋለች። ያንንም ቴዳ ይላል። ቴዳ የሚለውን ይተረጉማል። ቴዳ ማለት ታኦስ ማለት ነው፣ ስመ አምላክ ነው። ይሄ የአምላክ ገንዘብ ነው ብሎ
ሁሉንም ለነዳያን መጽቶ ጨርሶታል። አንዱ ቴዳ ቴዎፍሎስ ማለት ነው። ይሄ የኔ ገንዘብ ነው ብሎ ለቤተ ክርስቲያን መገልገያ ለቤተ ክርስቲያን ማሳለጫ አድርጎ አስቀምጦታል። አንዱ ቴዳ ቴዎዶሲዮስ በዛን ዘመን ዘአቢ ቴዎዶሲዮስ ነግሶ ነበርና ይሄ ንጉሱ ገንዘብ ነው ብሎ ለንጉሱ ልኮለታል። ንጉሱም አባቴ እኔስ ያለኝን በልቼ ልጨርሰው ምን አጥቼ ነው ብሎ ከዚያ ከፍሎ አስቀርቶ መልሶ ሰዶለታል። በዚያም 7 አብያተ ክርስቲያናትን ሰርቶለታል። ታቦተ ኢየሱስ ሰርቶበታል። ታቦተ ኢየሱስን፣ ታቦተ ማርያምን፣ ታቦተ ቅዱስ ሚካኤልን፣ ታቦተ ቅዱስ ሩፋኤልን፣ ታቦተ ዮሐንስ መጥምቅን፣ ታቦተ ኤልሳቤጥ ቅድስት ኤልሳቤጥን፣ ታቦተ መርቆሪዎስን ሰርቶበታል። ይሄስ ታቦተ ዮሐንስ መጥምቅና ታቦተ ኤልሳቤጥ አንድ ወገን ነው ብሎ ታቦተ ቅዱስ ገብርኤልን ታቦተ ሩፋኤልንም ይላሉ። በዘበአንባ አንበሪ የሩፋኤል ቤተክርስቲያን በእስክንድርያ ዳርቻ የተሰራች ያን ጊዜ ነው ይላሉ። አባይ ወርቅ ስላልገኘባት አባይ ሀገር ብሏታል። ይሄስ ቅዱስ አባ ሕርያቆስ የሥጋ ወደሙን ነገር እየተናገረ መጥቶ ወርቅ ስላገኘባት አባይ ሀገር አይላትም ብሎ ስትፈጩላ አቦካች ባተላ እንዲሉ ይህንን ያክል ሲለፋ ቆይቶ ለወርቅ ብሎ አባይ ሀገር አይላትም ብሎ ወትከውን ምስዋዕ ለእግዚአብሔር እስከ ዕለተ ምጽአት ድረስ ወልድ ዋሕድ በማለት አምና የምትኖር ሀገር ይቺ ሀገራችን ናትና አባይ ሀገር አላት። ይበል ዲያቆን ብፅዕት አንቲ በእንተ ብፅዕት አንቲ ወስብዕት በኩሉ ብሎ የሚያመሰግናት ነውና ብፅዕት አንቲ ተብለሽ የምትመሰገኝ እመቤታችን ስላንቺ ብሎ አዝኖ ራርቶ ይቅር ይለን ዘንድ ለምኝልን። አንድም ይቅር ይበለን። ተፈሲ ፍስሕት ኦምሊ ተጸጋ እየተባልሽ የምትመሰገኝ በውስጥ በአፋ በነፍስ በስጋ ቡርክት እየተባልሽ የምትመሰገኝ ቡርክት መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለልሽ የምታሰጪ ስለ አንቺ ብሎ ይቅር ይበለን፣ ይዘንልን፣ ይራራልን። ቅድስት ወንጽሕት ንጽሕት ከልማደ አንስት ነው። ንጽሕት ከልማደ አንስት ነው። ንጽሕት ቅድስት ብርክት ተብለሽ የምትመሰገኝ አንድም በአፈ ኤልሳቤጥ ንጽሕት ቅድስት ተብለሽ የምትመሰገኝ ስላንቺ ብሎ ይቅር ይበለን፣ ይዘንልን፣ ይራራልን ይበል። አምላክን የወለድሽ እመቤታችን ቅዱሳን ክቡራን ንጹሃን ስለሚሆኑ ስለ አባቶቻችን ብሎ ይዘንልን፣ ይራራልን፣ ይቅር ይበለን። መንፈሳውያን አለ ግብራቸውን ሲያይ ሊቃነ መላእክት አለ ሊቃነ መላእክት ስለ ሊቃነ መላእክት ብሎ ይቅር ይለን ይራራልን ያዝንልን ዘንድ ሊቃነ መላእክት የሚላቸው 7ቱ ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ናቸው። አንድም 7ቱ ሊቃነ መላእክት 9ኙ ሊቃነ መላእክትም የሚሉ አሉ። ስለ ሊቃነ መላእክት ብሎ ይዘንልን ይራራልን ይበል። ሰማያውያን ኑሯቸውን ሲያይ ሊቃነ መላእክት በሰባቱ ሰማያት በሶስቱ ሰማያት በኢዮር በራማ በኤረር ይኖራሉና ሰማያውያን አለ። ኃያላን አለ ስራቸውን ግብራቸውን ሲያይ አንድም ኃይል ስጋዊ፣ ኃይል መላካዊ፣ ኃይል መንፈሳዊ አለ። ኃይል ስጋዊ እንደነ ባርቅ እንደነ ዮፍታሔ እንደነ ጌዴዎን እንደነ ሶምሶን ያለው ነው። ኃይል መላካዊ የመላእክት ነው። ወነሳ አሃዱ ኃያል መልአክ ኃያል አብይ ወነሳ አሃዱ መልአክ ኃያል እብነ አብየ ከመ እንተ ማሕረጽ ወገረ ውስተ ባሕር ወይቤ ከመዝ ትትገደፍ ባቢሎን አባይ ሀገር ያለው ነው።
ኃይል መንፈሳዊ የነ አብርሃም ሰባኪ ጽዋ እፍኖቶ ለእግዚአብሔር እያለ የእግዚአብሔርን መንገድ ጠረጉ፣ ጎዳናውን አስተካክሉ እያለ የሚሰብክ ዮሐንስ መጥምቅ ነው። ስለ ዮሐንስ መጥምቅ ብሎ ይቅር ይለን ዘንድ እዘኝልን፣ ራሪልን፣ አማልጅን ይበል። እሺ ቅዱሳን ስቡሐን ስለሚሆኑ ወላይካን አገልግሎታቸውን ሲያይ ማቴዎስ አለ ህሩይ እመጸብሃን ሲል ነው። ከቀራጭነት ተመርጧልና አንድም ስለ ማቴዎስ ብሎ ይቅር ይለን ዘንድ ያዝንልን ዘንድ ይራራልን ዘንድ ይለምኝልን ይበል። ማርቆስ ማለት ማርቆስ የተደራረበ ቃለም ነው። አንድም ልዑክ ማለት ነው። አንድም ስለ ማርቆስ ብሎ ይቅር ይለን ዘንድ ለምኝልን፣ ራሪልን፣ እዘኝልን ይበል። ስለ ሉቃስ ማለት መበስር ማለት ነው። በስርዓተ መላክን ይጽፋልና አንድም አቃቤ ሥራይ ዘሥጋ ማለት ነው። በቀድሞ አቃቤ ሥራይ ዘሥጋ ነበር፣ ሐኪም ነበር። በኋላ ግን አቃቤ ሥራይ ዘነፍስ ሆኗልና ፍስሐ ወሐሴት ርኅራኄ ወሳይል ማለት ነው። ስለ ዮሐንስ ብለሽ ማረን፣ ራራልን፣ ይቅር በለን ይበል። አርባዕቱ ወንጌላውያን ስለ አርባዕቱ ወንጌላውያን አለ። እኒህ አርባዕቱ ወንጌላውያን የሚላቸው ወንጌልን የጻፉ ወንጌል የተሰየመላቸው ሁለቱ ከሐዋርያት ሁለቱ ከሰባ አርድእት የሆኑ ወንጌልን ዙረው ያስተማሩ አልጫውን ዓለም ያጣፈጡ ናቸው። እይብለክሙ አግብርቴ አላ አይርክቴ ያልካቸው ስለ 12ቱ ሐዋርያት ብለህ ማረን፣ ይቅር በለን፣ ራራልን ይበል። ጴጥሮስ ነው። ጴጥሮስ ማለት ሻፎ ድንጋይ ማለት ነው። አንድም መሰረት ማለት ነው። ሻፎ ድንጋይ ማለት ነው። ያ ሻፎ ስልፋጭ ድንጋይ ስጋን ካጥንት አጥንትን ስጋ እንደሚለይ ጴጥሮስም አላውያንን መናፍቃንን ከምእመናን ምእመናንን ከመናፍቃን ይለያልና አንድም መርግ ድንጋይ ማለት ነው። ያ መርግ ድንጋይ ናዲያ ድንጋይ እንደማለት ነው። ከላይ ሲወርድ እያስፈራ እያስገረመ እንደሚወርድ ጴጥሮስም ሞተ በስጋ ወሐዮ በመንፈስ ብሎ ሲያስተምር ያስፈራልና አንድም መሰረት ማለት ነው። አንተ ኮክ ወዲበ ዛቲ ኮክ አሃንጻ ለቤተ ክርስቲያን ብሎ ቃል ኪዳን ገብቶለታልና ስለ ያዕቆብ ብለሽ ያዕቆብ ማለት አሃዜ ሰኮና አሃዜ አይቃጼ ማለት ነው። የቀድሞው ያዕቆብ አሃዜ ሰኮና ኤሳው ሆኖ ኤሳውን እንዳሰነካከለ የሐዋርያው ያዕቆብ ደግሞ አሃዜ ትምህርተ መናፍቃን አይቃጼ ትምህርተ መናፍቃን ሆኗልና ያ የቀድሞ ያዕቆብ የኤሳውን ተረከዝ ይዞ እንደተወለደ ይሄኛው ያዕቆብ ሰኮና ወንጌልን ይዞ አስተምሯልና ዮሐንስ እንዳለፈው ነው። እንድርያስ ማለት ተበዓለ መስቀል ማለት ነው። እስከ ሀገረ በላይ ተሰብዝሮ አስተምሯልና አንድም በኩር ማለት ነው። በኩር ሲል ነው ለክርስቶስ ሲያድር የመጀመሪያው ነውና። ፊልሳዳኮስ ሲል ነው። ፊል ማለት አምላክ፣ ጶስ ማለት መፍቀር፣ ፊል ማለት መፍቀሬ፣ ጶስ ማለት አምላክ ማለት ነው። መፍቀሬ አምላክ ሲል ነው። አንድም ሀገረ ፊልጶስ ይላል። ፊልጶስ ማለት ፌላሌምሌሞንም ይለዋል። በር ማለት አትክልት ማለት ነው። ሎሚዎስ ማለት አጠጭነት ያለው ልጅ ነው ሲል ነው። በርተሎሚዎስ ማለት የተክል አጠጭነት ግብር ያለው ሲለው ነው። ይሄው የሚታወቅ ዘንድ በጧት ወይን ዘርቶ ለሰርክ መስዋዕት አድርሷልና።
ቶማስ ማለት ፀሐይ ማለት ነው። አሃዱ ስሙ ለፀሐይ ቶማስ ወካልኡ ኦሪያሬስ እንዲል ቶማስ ማቴዎስ እንዳለፈው ታዲዮስ ልብድዮስ ሲለው ነው። ልብደ ሰሪ አሳ ወጋሪ እንዲሉ አሳ ሲያሰግር ተጠርቷልና። ወስምዖን ቀነናዊ ብሎ በወንጌል ያነበዋል። ስምዖን የተባለ ፊልጶስ ነው። ማትያስ ማለት ምትክ ማለት ነው። በይሁዳ ቦታ ተተክቷልና። ስለ 12ቱ ሐዋርያት ብለህ ማረን፣ ይቅር በለን፣ ራራልን ይበል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድም ስለሚሆን ስለ ያዕቆብ ብለህ ማረን፣ ራራልን ይበል። እሁሁ ለእግዚእነ አለ ከጌታ ጋር በአንድነት ሀሊበ ድንግልናዊትን እየጠባ አድጓልና። ይሄስ አይሆንም ሀሊበ ድንግልናዊትን ውስጥ ከጌታ በቀር የጠባ የለም ብሎ ከጌታ ጋራ በዮሴፍ ቤት በአንድነት አድጎ ነበርና። አንድም በስጋ ይዘመደዋልና። በስጋስ የሚዘመዱት እነ ዮሐንስ መጥምቅ እነ ዮሐንስ ወንጌላዊ እያሉ እሁ አይለውም ብሎ ከእርሱ ጋራ በአንድነት አድጎ ነበርና እሁ ለእግዚእነ አለ። በኢየሩሳሌም ኤጲስቆጶስነት ሹመውት ደዋል። አንድም የኢየሩሳሌም ኤጲስቆጶስ ሆኗል። ይቺን ኢየሩሳሌም እንደ መናገሻ ከተማ በዓመት ይሰበሰቡባት ነበር። ዛሬ በሀገራችን በየክፍለ ዓለማቱ ያሉ ሊቃነ ጳጳሳት በቅዱስ ሲኖዶስ ብለው እንዲሰበሰቡ በዛን ጊዜ በቅዱስ ሲኖዶስ እየተሰበሰቡ ስለ ሥርዓተ ቤተ ክርስቲያን ሕግ ያወጡባት ሥርዓት ይሰሩባት ነበርና በዚያ እሱንም ለዚያች ለኢየሩሳሌም ኤጲስቆጶስ አድርገው ሹመውት ሄደዋል። ስለምን ቢሉ ተሐራሚ ጿሚ ነበርና በእግሩ እንደ ገመል እግር ወኮነ እግሩ ከመ እግረ ነጌ ወከመ እግረ ገመል ይላል። ከገድል ጽናት የተነሳ እግሩ አብጦ ነበርና ከአንዱ ወደ አንዱ ማለት አይሆንለትም። በዚህ ሆኖ ያስተምር ብለው ነው። ከሐዋርያትስ በሽታ የሌለበት የለም። ቅዱስ ጴጥሮስን ወኮነ ድዌ ሥጋ ወድግዱገ ይለዋል። ቅዱስ ጳውሎስን ሀዳጊት የምትባል ራስ ቁርጠት ነበረችባት። ወተውበኒ መንፈሰ ጋኔን ዘይጉደጉጸኒ ገወየ ወይኮርአኒ ርእስየ እንዲል ሁሉም እያንዳንዱ በሽታ የሌለበት የለም። እሱም ደመና ጠቅሶ እንደሌሎቹ ወንጌልን አስተምሮ ዙሮ አስተምሮ ይመጣ ነበር ቢሉ ምሁረ ኦሪት ነበርና የአገሩን ሰርዶ በአገሩ በሬ እንዲሉ እነዚህን ምሁራኑን ተከራክሮ እንዲረታቸው ብሎ ነው። ከሐዋርያትስ ኦሪትን ያልተማረ የማያውቅ የለም ብሎ ማን እንደሱ ሲል ነው። እስጢፋኖስ ማለት እስጢፋኖስ ቅዱስ ወስቡ ምስጉን ፍጹም ምስጉን ስለሚሆን ስለ እስጢፋኖስ ብለን ማረን፣ ይቅር በለን፣ ራራልን። እስጢፋኖስ ማለት ተበአለ መስቀል ለሆቴ ማህቶተ ቅዱስ ይለው ነው። አንድም እሺ ሰባት ሊቀ ዲያቆናት መርጠው እሱን የሁሉም ኃላፊ ሊቀ ዲያቆን አድርገው መርጠውት ነበርና ከጌታ ቀጥሎ ከሐዋርያት አስቀድሞ ሰማዕትነትን የተቀበለ ስለ ቅዱስ እስጢፋኖስ ብለሽ ማረን፣ ይቅር በለን፣ ራራልን ይበል። ነሳሳላቸውና ስለ ቅዱሳን ሐዋርያት ስለ አባቶቻችን ስለ ሰማዕታት ስለ ጻድቃን ብለ ማረን፣ ራራልን፣ ይቅር በለን ይበል። ጳውሎስ ማለት ብርሃን ማለት ነው። ወሃደሩ እስራኤል አንጻረ ጳውሎስ እንዲል ስለ ጳውሎስ ብለሽ። ጢሞቴዎስ ማለት ስለ ጢሞቴዎስ ማለት ዘአልቦ ጥሪት ማለት ነው። ስለ ጢሞቴዎስ ብለሽ። ሲላስ ማለት ፀሐይ ማለት ነው። ስለ በርናባስ ማለት በር መምህር
ናባስ ማለት ወንጌል ናት፣ የወንጌል መምህር ነው። ስለ በርናባስ ብለህ ቲቶ ማለት ፀሐይ ማለት ነው። አሃዱ ቲቶ ማለት ፀሐይ ማለት ነው። ሰርቀ ቲቶ እንዲል መስከረም ጠባ እንድንል ስለ ፊልሞና ቀሌምንጦስ ስለ ቀሌምንጦስ ባለ ማረን ይቅር በለን ራራልን ይበል። ነሳሳላቸውና ስለ 72ቱ አርድእት ብለ ማረን ይቅር በለን ራራልን ይበል። አምስቱ ምዕት ቢጽ ስለ አምስቱ ምዕት ቢጽ ብለ አምስቱ ምዕት ቢጽ የሚላቸው ከእግረ መስቀል እንዳሸን የፈሉ ከ600 ዝቅ ከ500 ከፍ ያሉ በዕለተ ስቅለት ከእግረ መስቀሉ የተነሱ ሙታን ናቸው። ስለነሱ ብለህ ማረን ይቅር በለን ራራልን። ሃይማኖት የጸናላቸው ሃይማኖትን ስላጸኑ ስለ 18ቱ ስለ 318ቱ ሊቃውንት ብለህ ማረን ይቅር በለን ራራልን። አዚል ላነሳናቸው ላላነሳናቸውም ለነሱም ለሌሎቹም ብሎ ለዱኒ ወለ ኩሎሙ ተዘከሮሙ ለከ እግዚኦ አቤቱ ያሉትንም የሌሉትንም የሞቱትንም ያሉትንም አስባቸው፣ አስበህም ዋጋቸውን ስጣቸው። ለብፁ ወደ ቅዱስ ሊቃነ ጳጳሳት አባ ማትያስ ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ለሚሆን ስለ አባ ማትያስ ብፁዕ ሊቀ ጳጳስ ስለሚሆን ስለ አባ ሕርያቆስ ብለ ማረን ይቅር በለን ራራልን ይበል። በሕይወተ ሥጋ ሳሉ ተጠብቃቸው ዘንድ ጸሎታቸውን ታሰምርላቸው ዘንድ ስራቸውን ታቃናላቸው ዘንድ ታድናቸው ዘንድ ማዳን ሌላ ማዳን አለን? አድኅኖሙ አድናቸው። ኃጢአታቸውን ታስተስርይላቸው አስተስሪሎሙ ኃጢአት ማስተስረይ ከዚህ በላይ ሌላ አለ? አስተስሪሎሙ ኃጢአታቸውን አስተስርይላቸው። እኛንም በእነሱ ጸሎት ተመሃረነ ቢል የተመቸ ተመሃረነ በእነሱ ጸሎት ተጠብቀን ታጸናን ዘንድ እስከ ዘላለሙ ድረስ አሜን። አሜን አሜን። በእውነት እንበል ሐሰት ይበል ካህን ለእሉኒ ይህ ጉባኤ ነው። ይቆየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አቡነ ዘበሰማያት እንድገ የተረጎሙልን መምህራችንን ያልተረጎሙልን መምህራችንን የአባ ሕርያቆስን የቅዱስ ገብርኤልን በረከት ይደርባቸው። በረከተ ጸጋ በረከተ ሀብት ያደረላቸው ፈጣሪያችን የሰማነው ደግሞ ወላዲተ አምላክ ፈጣሪ ወዳጇ አማለን ሰዓት በበረከት በዜና ተባርከ ሱባኤውን ያስገመል አምላክ በሰላም ያስጨርሰን። ሀገራችን ሰላም ለሕዝባችን ተሻገርነት እንዲሰጠን ፈጣሪያችን አቡነ ዘበሰማያት የተወደዳችሁ ምዕመናን እንዲህ እንደሰማችሁት እነዚህ ሁለቱ መምህራን ዳሴዋን የቤታችሁን ሲተረጉሙ ሲያስተረጉሙ ቆይተዋል። እናንተም ስትሰሙ ቆይታችኋል። ይህ ታላቅ በረከት ነው። በገዳም የማይገኝ እግዚአብሔር በእነሱ ላይ በነ አባ ኤፍሬም በነ አባ ሕርያቆስ ላይ አብሮ የሰጠውን ጸጋና ግን በእነሱ ላይ አብሮ ሲተረጉሙልን ቆይታችኋል።
ለውዳሴ ማርያም ለውዳሴ ማርያም ትርጉም አግዘናል። ስለዚህ ይህች 16 ቀን እንደ መላእክት ከእግዚአብሔር ጋር የምንገናኝባት ሰዓት ነው። ብዙዎቻችሁ ትናንትና ብትመጡ ኖሮ ተአምር ትሉ ነበረ። የወንጌሉ ስርዓት፣ የመላው ስርዓት፣ እንደገና ደግሞ የዘማሪው ሁሉ ለየት ያለ ጉባኤ ነበር። ይህ የሚደረገው አንደኛ ለራሳችን ጤና ለሌለን ጤና፣ ሀብት ለሌለን ሀብት፣ ልጅ ለሌለን ልጅ የሚያሰጥ ታላቅ በረከት ናት። ይህች አዲስ 16 ዓመት 16 ቀን ሁላችንም ከእግዚአብሔር ጋር የምንገናኝበት ስለሆነ በማታው ጉባኤ በተለይ ለየት አለ። ዛሬ መምህራችን ትናንትና ሲናገሩ ነበር። ለዛሬም ዘማሪያን አዘጋጅተዋል። ምህላው እንደዚያው ነው። በጣም በልዩ ሁኔታ ስለ ሀገራችን፣ ስለ ራሳችን፣ ስለ ኢትዮጵያ፣ ስለሚፈሰው ደም፣ ስለ ዝናቡ፣ ስለ ሁሉ ነገር የምንጸልይበት ምህላ ያዝንበት ስለሆነ እባካችሁ ያልሰማ ሰምታችሁ እየነገራችሁ ሁላችሁም እየመጣችሁ ምህላችሁን ብታደርሱ። እንግዲህ ይቺ እረፍት የለባትም። የስጋ እረፍት ማድረግ አይቻልም። በዚህ በሱባኤ የስጋ እረፍት አያስፈልግም። ከእግዚአብሔር ጋር እየተገናኙ እየጸለዩ 16 ቀን የነፍሳችንን ስንቅ ማዘጋጀት አለብንና በማታው ጉባኤ ለየት ያለ ጉባኤ ምላው ጸሎቱ ስለሚደርስ ማንም ሰው እንዳይቀር ቤተ ክርስቲያን ቀደዋን ታስተላልፋለች። የሰማነውን በልባችን እንዲያሳድርብን እንደዚህ ብለን ስሙን እንጥራው። አባታችን በሰማይ እንደሆነች ሁሉም ከምትሆን ወንጌላችን ገንዛይ ህዝባችንን ይቅር በለን። አቤቱ አይቶ በጣም አታግባን በሁሉ ዓለም እንጂ መንግሥት ያንተናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ያዕቆብ ገብረ ሰላምታ ሰላም ይስጣለ ለአስራት ድንግል በስጋት ድንግል አሸናፊ ቢሆናት አንተነሽ ይገባል እንዴት ድንግል ይገባል ይባላል ወላጆች ባረከ መንፈስ ያቀላችሁ ደስ ይበልሽ ለእግዚአብሔር ባንዲራውና ለወልደውስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ በቃና ምሕረቱ ለሚሆን ለኃጢአት ሁላችን ያስተሰርይ ዘንድ ዘላለሙ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጋር ያላችሁ ወገን የጠጣችሁ በማወቅ ወይም ባለማወቅ ስራችሁን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለምታ ሥጋ ግን ያስረገመ ያሸናፊ እግዚአብሔር እያለ ሥጋ በእያለነትን ክርስቲያን ማርያም ባለ ተቀበላችሁ በመቀጠፍ ለዘላለሙ ከኃጢአት ማሰሪያ የተፈታችሁ ነጻችሁ ሆኖ ሊወጣችሁ አቤቱ ማርያም ነበር ጆማርና ክርስቶስ በእንተ እግዝእትነ ማርያም ማረነ ክርስቶስ ኦ ተወካፌ ንስሐ ኢየሱስ ክርስቶስ ኃጢአቴ